ህግም ይሰጣቸዋል መሰለኝ፣ እንደዚህ መሰለኝ። ልክ ነኝ አህመድ? ካልሆነ ኡስታዞች ሲመጡ በስነ ስርዓት ያስረዱሻል። እሺ አንድ ነገር ልንገራቸው። አያት ኡስታዞች ሲመጡ ይመልሱልሻል። እሺ በደም እኔም ማላውቀውን ነገር ዝም ብዬ ከሚሄድ እሺ ችግር የለም። እሰማለሁ። አሁን ማውራት ትችላለህ? ብቻ አሉ በረቂቅን አስገባ። ድምጽ ግን ይቆራረጣል፣ የተሰማንን አይደለም። የኔ ይሰማል አህመድ? አሉ እጅጋየሁ ደህና ነሽ? እንዴት ነሽ? ጨለማ ቀራት። ደህና ናችሁ? እሺ ይሰማሉ። አሁን ኔትወርክ ይዞኝ ነበር። ትሰማለህ? አሁን ይሰማል። እሺ አንድ ነገር ልንገራችሁና ትቀጥላላችሁ። ያው ስለ ቀብር ቅጣት ስላነሳ በዛውም አንድ በጣም የሚገርመኝ እንትን አለ፣ እሱን እነግራችኋለሁና አንድ ላይክ በፊት የነበረች ጓደኛ የነበረች እና በጣም የማደንቅላት ባህሪ ያለና እሱ ባህሪ ሁላችንም የምንቸገርበት፣ እኔ ወላሂ ላይክ በእሷ ደረጃ ለዚህ ባህሪ ታማኝና ይህንን ባህሪ ኤክስፕረስ የሚያደርግ ሰው ነው አይቻል አቅም በህይወቴና ሁላችንም ቢኖረን ብዬ እኔ አብሶ ቢኖረን ብዬ የማስበው ባህሪ ነውና እሱን እነግራችኋለሁ። እስቲ ለሁላችንም ይጠቅመናል። እሱም ባህሪ ደግሞ እንዴት ነው ሊኖረን የሚችለው? እንደሱ አይነት ባህሪ እንዴት ነው ሁላችንም እንደሱ አይነት ባህሪ ኖሩን ብዙ ነገሮችን መስራት የምንችለው የሚለውን ነገር አብረን እናያለን። እሺ ቆይ አንድ ወይ አምስት እታች ያላችሁ ሰዎች ደህና ናችሁ? እንዴት ናችሁ? በጣም ተናፍቃችኋል። አሉ የሚያወራ የለም እንደዚህ ቤት ስለምን እናውራሽ? ጂጂ ምን ጉድ ነው? ስለምን? አይ ቅድም ያው መቃብር ቅጣት እያለ ሲያስፈራራችሁ ሰምቼ ነበርና የሆነ ተረት ይመስለኛል ሰምቻለሁ። ትንሽ ደቂቃም ቢሆን ማለት ነውና ስለ ዘላለም ህይወት ነው የሚታሰበው ወይስ ሞቼ በድን ነው? መቼ ሰው የሚቀበረው ነፍስ የለንም ማሰንሞት። እሺ ይሰማሉ? ረቂቅ ትሰማለህ? ቀጥል እስኪ አንተ ስትርቅ ይኸው ጂጂ በቃ ትክለበለባለች። እሰማለሁ። ጸጥ ትላለች። ቀጥል። አዎ ትሰማለህ? ማንን ነው የማወራው? ልቀጥል? እሰማለሁ። አሁን ትሰማለህ? እጅጋየሁ ጃ የሆነ ዞር በል፣ ለአንተ አይሰማህም መሰለኝ። የምሰማ ከሆነ አንድ ነገር ሼር አድርጋችኋለሁ። ቅድም ቶፕ ኢትዮጵያ የጠየቀችው ጥያቄ ያው ለማብራራት ቆይ አንዴ ጂጂ እጅጋየሁ አንድ የሚዩት አድርጊና እንጨርስ፣ ከዛ ትቀጥያለሽ። እኔ መቼ አወራሁ? ወንድ ልጅ እኮ ነው ያወራው። ሚዩት አድርጊና እኔ ልጨርስና ትቀጥያለሽ። ቀጥል ጃ። የጃ ኔትወርክ እየሰራ ያለ አይመስለኝም። እኛ እናውራ በቃ ተወሱ። ረቂቅ እሺ አይ ቆይ ጃ እስኪመጣ ድረስ እኔ እንትን ልበላት። ቶፕ ኢትዮጵያ ጠይቀችው ጥያቄ ነው መጣ። እሺ ጃ ቀጥል። እሺ አንዴ
የሆነ ነገር ልንገራችሁና እሱን ጨርሰን ወደሚቀጥለው ፕሮግራም እንገባለን። አይ ኔትወርክ እያስቸገረኝ ሪስታርት እያደረግኩ ስለነበረ ነው። እሺ ምን መሰላችሁማ አንድ በጣም የሚጠቅም ነገር አለና እሱን ነገር እናወራበታለን። እና እንትን በፊት አንድ ጓደኛ ነበረችኝ እና አንድ በጣም የምወድላት የማደንቅላት ባህሪ አለና ምናልባት እኔ እሱን ባህሪ በእሷ ደረጃ አሳክቶታል ብዬ የማስበው ሰው የለም። እና ምን አይነት ባህሪ መሰላችሁ? አንድ የሚከብደን ነገር አለና ያንን ነገር ማድረግ እንፈልጋለን እና ያንን ነገር ማድረግ እንፈልጋለን፣ ግን የማናደርገው ለምን መሰላችሁ? ተመሳሳይ ነገር ማድረግ ነው። ተመሳሳይ ነገር ማድረግና የሚያሰለች ነገር ማለት ነውና ለምሳሌ መጽሐፍ ማንበብ ከሆነ ተደጋጋሚ መጽሐፍ ማንበብ። ለምሳሌ ንጽጽር ላይ ጎበዝ መሆን ካለብን ምን ማድረግ እንዳለብን እናውቃለን፣ ግን በተለያዩ ሁኔታዎች እንዘናጋለን። እና እቺ ጓደኛ ያልኳችሁ ልጅ እንደዚህ ያሳካችሁ እንትን አለ በጣም የማደንቅላት ማለት ነው። እና ተደጋጋሚ ነገሮችን እያደረገች የምትፈልገውን አይነት ማንነት መፍጠር ማለት ነው። እና እሱም ማንነት ፈጥራ በጣም ትልቅ አቅም ያላት ማለት ታጠነው በነበረው ወይ ተዘጋጅለት በነበረው ነገር በጣም የሚገርም አቅም ፈጥራ ራሷን ለውጣ በጣም ያየዋት ሴት ናትና በጣም የሚገርመኝ ደግሞ ከዚህ ነገር ውስጥ ልንገራችሁ። አንደኛ ነገር ይህንን ነገር እያደረገችው እንደሆነ አክት አታደርግም። አሁን እኛ ትንሽ መጽሐፍ እናነብና አቤት ለማውራት ያለን ፍጥነታችን መንቀዥቀዣችን ማለት ነው። እና እሷ አክት አታደርግም። በቃ ገብታ ትቀጠቅጣለች፣ ምንም አክት አታደርግም ማለት ነው። ከዛስ በኋላ ደግሞ ይህንን ነገር ልታሳይበት የምችለው ወይ ደግሞ ይህንን ነገር ሪፕሬዘንት ልታደርግበት የምችልበት ቦታ ስታይ ሁል ጊዜ ወደኋላ ናት። እንዲህ ነይ እንጂ አሳየን እንጂ ምናምን ስትባል ኧረ እኔ ጎበዝ አይደለሁም ምናምን ነገር ትላለች። እና ምናልባት ግን እንዴት ለምላቸው አሁን ለምሳሌ ረቂቅ ንጽጽር ላይ በጣም አድምቶ አጥንቶ ምናምን ነገር ግን አክት አያደርግም እንዳጠና እንዳዋቂ ሰው ማለት ነው። ግን አስቡት እዚህ ኡስታዞች ባሉበት ኧረ ይህንን ሀሳብማ ሂድበት ተብሎ ከኡስታዞች በላይ ሲያብራራ በቃ ሰፊ የሆነ ላይክ በጣም ማብራሪያ ሲሰጥ ማለት ነው። እና እሷ እንደዚህ አይነት አቅም ነበራት እና ይገርመኛል በጣም እንደዚህ አንደኛ ነገር እንደዚህ አይነት የማድረግ ጽናት ማለት ነው። እና ሁለተኛ ነገር ደግሞ ይህንን ነገር አድርገን ደግሞ ላይክ ኢጓችንን መደበቅ ማለት ነው። ኢጓችንን መደበቅ ማለት ነው። እና እኔ እንደዚህ ይቻላል እላለሁ። እኔ በጣም እውነት እኔ እንደዚህ አይነት ይሄ አቅሙ ግማሹ ቢኖረኝ እኔ ሌላ ታሪክ ውስጥ የገባው ሰው ነበርኩ። ግን በቃ ሁል ጊዜ ማድረግ ያለብን ነገር አለ፣ አናደርግም፣ ጊዜ አንሰጠውም ምናምን ነገር ማለት ነው። ከዛስ ትንሽ ነገር ደግሞ እናደርግ። ወይኔ መከራችን፣ ጢባራችን፣ ሳክሳችን ብዛቱ ማለት ነው። እና ስለዚህ ልጅ በዚህ አጋጣሚ ልንገራችሁ ብዬ ነው። የሚገርማችሁ ነገር እች ልጅ ይህንን ነገር የማድረግ ጽናቷ ብቻ ሳይሆን ይህንን ነገር በምታደርግበት ጊዜ ትታመም ነበር። ይህንን ነገር በቃ እልህ ይዛታል ማለት ነው። በቃ ይህንን ነገር ማድረግ አለብኝ ብላ በጣም ነው እልህ የሚይዛት ማለት ነው። በጣም ማለት ነው። እና በቃ ታማ ምናምን አንዳንዴ የራሱ ሆስፒታል ትሄዳለች። ለምሳሌ አሰባችሁታል? የሆነ መጽሐፍ ማንበብ አለብኝ ብላችሁ ይህንን መጽሐፍ አንብባችሁት በቃ ሳይገባኝም አለቀውም ብላችሁ እልህ ይዟችሁ በዚህ መጽሐፍ ምክንያት ታማችሁ ሆስፒታል ስትሄዱ ማለት ነው። እና በጣም 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 የሚገርመኝ በህይወቴ ከማውቃቸው ሰዎች የእንደዚህ አይነት ባህሪ ሰዎች ከሆኑ ሰዎች ውስጥ አንዷ ናት። እና እንዴት ነው እንደዚህ አይነት ሰው መሆን የሚቻለው? በጣም የሚገርመኝ ማንነት ስለሆነ ማለት ነው። እና እንዴት ነው እኔ በጣም ሁሌ የማደንቀው ማንነቷ ስለሆነ ነው ማለት ነው። በፊት የነበረችኝ ጓደኛ ናት። አንድ ጓደኛ ነበረችኝና ሁሌ ገረምባት ነበር። እና የሚገርም እና እንዴት ነው እንደዚህ ማድረግ የሚቻለው ማለት ነው። እስቲ ሂዱበት። ጋሜ ሰላም አለይኩም። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናቸው? ተመስጭ ታሪኩን እየሰማው ሰላም አለይኩም ስትለኝ እንዴት እንደደነገር። እንዴት ነህ? ሀይ አለው። እንዴት ነው? አልሐምዱሊላህ ደህና ነኝ። እንዴት ናችሁ? በጣም የሚገርም ታሪክ ነው ያካፈልከን። ራስን መግዛት ትልቅ ነገር ነው። የሚገርም ነገር ማለት ነው። ጋሚ
እኔና እሷ እንዳጋጣሚ እዚህ ነገር ላይ ተመሳሳይ ነገር የማድረግ ላይክ ተመሳሳይ ነገር ውስጥ ነበርንና እንትን ይገርመኝ ነበረ። እኔ ትንሽ ነገር ሰርቼ ጉራዬ አይቲዋል ደግሞ ረጅም ሰዓት ወስጄ ማለት ነው። እሷ ግን በጣም ረጅም ሰዓት ወስዳ የሚገርም ትልቅ የሆነ ነገር ሰርታ አረ እኔ አሳየኝ አስጠናኝ ትለኝ ነበረ ማለት ነው። ከዛ እኔ ላስጠናለሁ የሳይስ ተዋርጄ ነው ቁጭ የምለውና በጣም የምትገርም ልጅ ናት በጣም ማለት ነውና እንደ አጋጣሚ ዛሬ ይህንን እያሰብኩ ስለነበር ነው የነገርኳችሁና እንዴት ነው እንደዚህ አይነት ሰው መሆን የሚቻለው? ለምንድን ነው እንደዚህ አይነት ሰው መሆን ያቃተ? ገብቶሃል ገሜ ሀሳቡ? ወላሂ በጣም የሚገርም ሀሳብ ነው። እኔ ጭራሽ ተቃራኒውን ራሱ እያሰብኩት ነው ነበርና ብዙ ኳሊቲዋ በቃ በጣም የሚገርም ኳሊቲ ነው ማለት ይሄ እንዴት ነው ማዳመጥን በደንብ አናላይዝ ማድረግን ነገሮችን በደንብ ተንትኖ ማየትን ራሷን ትሬን ያደረገች አይነት ልጅ ነችና ሬዲ በጣም ባይዘው የተመስጬ ነበረ እያዳመጥኩ ያለሁት። በዛ ውስጥ ራሴን እያየው ነበርና እኔ እንዴት አይነት ሰው ነኝ ምንድን ነኝ የሚለውን እና ቶታሊ በቃ አጣሁት እልሃለሁ ሚዛኑ ላይ ራሴን። ምክንያቱም እኔ እንዴት መሰለ የሆነ ነገር ሳይ ያንን ያየሁትን ነገር በቃ ቶሎ ሼር ለማድረግ ከሚቸኩሉት ሰዎች አይነት ተርታ ነኝና ይሄ እንደዚህ በጣም እንትን አይደለውም። እና አንዳንዴ እንደዚህ አይነት ተፈጥሮ በጣም ነው የሚገርመው። ባይዜ በጣም የሚያስፈራ እንትን እንደሆነ ታውቃለህ። ትልቅ ግሬስ ነው። እያወቁ አለመናገር መቻል በጣም ትልቅ ነገር ነው እና ይሄ በጣም ከባድ ነው ወላሂ። ላውራ አሁን ቀጥይ። ከሰው ጂጂ እንዳትሆን እያሉ ነው እና አታስቡን ያድለው አያሳስባል። ቅድም በነገራችን ላይ ጂጂ ወደ ቅድሙ የምትመለሽ ከሆነ ኡስታዝ የሉም እና አሁን ሌላ ነገር እያወራን ነው። ኡስታዝ የሉም ጂጂ አሁን አታዘጊን በአላህ። እኔ እንትኑን ስላላወቅኩ ነው ቀጥዬ ያልኩት። ኤኒሃው ጃ እኔ የምልህ ተቃራኒውን ደግሞ አስበህ ምን አደረገኝ? ስማ ወይ ተቃራኒውን ደግሞ አስበህ እኮ በጣም አንድ ገጠመኝ እኮ ልነግራችሁ እኮ ነው። 2 ፔጅ አንብበህ ማለት አንድ ገጠመኝ ልነግራችሁ። ስማ ቆይ ልጨርስልህ በእናትህ። 2 ፔጅ አንብበህ መጽሐፉን ለደረሰው ሰው ሄደ እንደማውራት ማለት እኮ ነው። እኔ የሆነ አንድ ገጠመኝ አለ ልንገራችሁ። ቀጥል እና ገሚ እነግራችኋለሁ። እሺ ንገር። ቀጥል ነው። አይ እኔ በቃ በጣም ተቃራኒውን እያሰብኩ እየተፍታታው ነው ያለሁት በጣም ምክንያቱም የሆነ በቃ አንዳንድ ሰዎች አሉ የሆነ በጣም በትንሽ በእቺ ቁንጽል የሆነች እውቀት ወይንም ኢንፎርሜሽን በጣም አክት ማድረግ የሚፈልጉና አንዳንድ ሰው ገጥሞ ከያቅም ዛሬ ያየውን ፊልም ወይ ያየውን ድራማ እንዲሁ አንተ ፊልሙን ሳታይ ወይ ድራማውን ሳታይ ምን አይቶ እንደዋለ የምታውቅበት ሰው የሆነ ንግግር ሲቀይር ወይ የሆነ አክት ሲቀይር የሆነ ነገር ሲያደርግ የምታውቅበት ሰው በቃ በጣም ኢሚዲየትሊ ያየው ነገር ሪፍሌክት የሚያደርግበት ሰው ሶስት ናቸው ያሉት። እዚህ ላይ ወደ 380 ምናምን ሰው ይታየኛል። ወላይ በጣም ራሳችንን እንድናይ የሚያደርገን ነው። ምክንያቱም መናገር እንግዲህ አንድ አፍ ነው ያለን፣ 2 ጆሮ ነው ያለን፣ 2 አይን ነው ያለን። እነዚህ ነገሮች ያው አባባልም አለ አይደል? 2 ጆሮ የተሰጠ ብዙ እንድትሰማ። ሴት ልጅ ትመለካለች። እሺ ቆይ ሴት ልጅ ትመለካለች? እንዴት ትመለካለች? ወንድ ልጅ ይመለካል ስትይ ራሱ እሱ ፍጹም ሰው ፍጹም አምላክ ነው፣ ለኢየሱስ ነው። ኖ አይመለክማ። በወንድ ዘር አልተወለደማ። ከብዛ የወንድ ዘር እኮ የለበትም። እንደኔና እንዳንቺ ጋር መች ሄድኩኝ? ኢየሱስ ጋር ነው ያለትኩ ማለት ኢየሱስ ጋር ወደ ኢየሱስ አትሄድ። በጾታ ልዩነት አሁን እናወራለን። አዎ ማንኛውም እንደኔና እንዳንቺ አይነት ሰው አይመለክም። ኧረ በፈጣሪ
ልጅ አለች እና ያንን ዝግጅት አይ ቲንክ እዛ ዝግጅት ላይ ቀርባ ያላትን አቅም ለማሳየት በጣም በቃ እድሉን ያገኘነው በጣም በአስቸጋሪ ሁኔታ ነው። በጣም እውነት በቃ ይሄ እዚህ ጋር የምታገኛቸው ሰዎች ምናልባት ኢትዮጵያ ላይ በጣም እናንተ እንዲህ ብዬ በነገራችሁ የምታውቋቸው ሰዎች ናቸው። በጣም ትልልቅ ሰዎች ናቸው እና ላይክ እኔ አይፊል ላይ ከዛ ብትሄድ በጣም የምታስገርም በቃ ይገርሙባታል ምናምን ብዬ አስቤ ነበረና ከዛ በኋላ ነገርኳት ሐሳቡን የነገርኳት ከነሱ ጋር ከጨረስኩ ነበረ። እንደዚህ አይነት አቅም ያላት ልጅ አለች እና እስቲ ብታዩት ብትሰሟት አቅሟን ምናምን ነገር ብያቸው ከዛ እንትን አሉኝ፣ አላመኑኝም እና በሰው ሄድኩባቸው እኔም በሚያክሰውና እርግጠኛ ነህ እንደዚህ አይነት ሪስክ ትወስዳለህ ምናምን አሉ። እንዲህ ወስዳለሁ በጣም እርግጠኛ ነኝ ያልኳቸው ማለት ነው። ከዛ በቃ ጉዳለች በቃ መዘጋጀት ያለባትን ነገር መዘጋጀት፣ ማጥናት ያለባትን ነገር ማጥናት እና ትዝ ይለኛል እዛ ነገር ላይ ስትዘጋጅ ትታመም ነበር ማለት ታማ ሆስፒታል ትሄድ ነበር በጣም ተጨንቃ ማለት ነው። እና ያው አይደርስ የለ ቀኑ ደረሰ። ያው ማቅረብ ያለባትን ነገር አቀረበች፣ በቃ ማድረግ ያለባትን ነገር አደረገች እና ሰዎቹ ደነገጡ። በጣም ያልኳችሁ ሰዎች ማለት ነው በጣም ነው የደነገጡት በጣም እና የሆነ እሷ ላይ ባዩት ነገር ሁላ የተሸማቀቁ ነው የሚመስሉ እውነት በጣም ማለት ነው። እና እሷ እንደዛም ሆኖ ጥሩ ነበረ ትለኛለች ማለት ነው። እና በጣም ያስቅ ነበር። እና እንዲህ አንደኛ ነገር ሰው እንዴት ኢጎውን እንደዚህ ይገላል? እና ሁለተኛ ነገር እውነት እኔ ሰው ላመነበት ነገር እንዴት ይህን ያለ ርቀት ይሄዳል? እውነት እና አብዛኞቻችን የሆነ ነገር መጀመር ላይ ጎበዝ ነን፣ መቆየትና መጨረስ ላይ ግን ጎበዝ ወደ ጥያቄ ስለ አብ ስጠይቅ ስለ ኢየሱስ ክርስቶስ አትመልሰለኝ። እኔ ጥያቄ ቅድም ምንድነው እኔና አንቺ አንመለክም አልከኝ። እኔ በጾታዬ ሴት ነኝ፣ አንተ ደግሞ በጾታ ወንድ ነህ። ወንድም ሴትም አይመለክም። አሁን የጥያቄ ምንድነው ጾታው ምንድን ነው? ወንድ ልጅ ተሰጥቷቸዋል ኢየሱስ ተብሎ የተባለለት ኢየሱስ እሱ ወንድ ነው። ገር አንድ ቀን በሰፊው እናወራበታለን ኢንሻአላህ። እሺ እና ቀጥሉ እንደፈለጋችሁ። እኔ እንቅልፍ ይለተኛ ነው፣ እኔ አልቻልኩም። ረቂቅ ሰዓት እንቅልፍ እኔ እንቅልፍ ይመቷል። ልጥለን ነው በቃ። እንደዛ ከሆነማ ትንሽ ራቅ ካልክ እኮ መውደቃችን ነው። እኔ ማለት ቅድም በአላህና በፍጥረተ ዓለም ስላለው ነገር እያወሩ ስለነበረ አላህ ሰማይንና ምድርን ከመፍጠሩ በፊት የት ነበር ስለው አንድ የመናዊ ወደ የመን ጥሪ ባደረገው ጊዜ አንድ የመናዊ ጠይቀውት ነበር ነብያችንን እና ሰማይና ምድር መጀመሪያ ምድር ክፍት ነበረች፣ ህዋህ ነበረች ምናምን የሚለው መልስ ከሰጡ በኋላ ላይ አላህ አርሽን በውሃ ላይ ፈጠረ። ከዛ በኋላ አላህ መጀመሪያ ነበር፣ አላህ ነበር፣ ውሃው ላይ አርሽን ፈጠረ። ከዛ በኋላ ዓለምን እስከ ቅያማ ያለውን ነገር እንድጽፈው ብዕር ፈጠረና ብዕርን አዘዘው የሚለውን ነገር ነበር የሆነ ሐዲስ ላይ አንብቤ የነበረው። ብዙ ጊዜ ሰዎች ጂኖች ከምድር ላይ እኛ ሰዎች የሰው ዘር ከመፈጠሩ በፊት ጂኖች እንደነበሩ መጽሐፍ ቅዱስ ላይ ስለማያሳያቸው እሱ ነገር በጣም ግራ ይገባቸዋል። ቅድም ልጅቱ ስትጠይቅ የነበረው እዛ ቦታ ላይ ይመስለኛል። እንትን ጥያቄሽ አልገባኝም፣ ግን ይቅርታ አድርጊልኝ ሀቢበት ገልቤ። አሰላም አለይኩም ሁላችሁም። ወተሽ ግቢ ፍርዶስ ወአለይኩም ልጩባችሁ ጂኒ ብን አድርጉኝ። ከዛ ቁርአን ሰዓት የደረሰ ኢግኖር ገጫዋችሁ ሶሪ እንሳና ተመልሻለሁ ለማለት ነው። አልሰማችሁም? ምን አመለጠኝ? ምን ህሊና ሰጠኝ? ግቢ ብስሚላ እንዴት እንዳስደነገጥሽኝ ነው የለውም። ቢስሚላህ አርህማን ረሂም። እሺ ቀጥ አዲሱ እና ምን ላይ ደረሳችሁ ብዬ ነው። እና ጥያቄያቸው አይ ቲንክ አሁን ጂን ሲባል
ህሊና ምን ጠየቀች ነው? ከጅን ሪሌት ጋር የጠየቀችውን መስማት ፈልጌ ነው። ምን ጠየቀች? አይ ህሊና ከጅን ጋር አይደለም የጠየቀችው። የጠየቀችው እንትንም በተመለከተ የጅኒ ቶፒኩ ተነሳ። ሶሪ እሺ። ደጃልን በተመለከተና ነበር ደግሞ ሌላ የጠየቀችው እንትን በተመለከተ ሞትን በተመለከተ ነው የጠየቀችው። በእስልምና መጽዋዕትና ሞትን በተመለከተ ነው የጠየቀችው። ሁለተኛ የጠየቀችው ደግሞ ስለ ደጃል። ፍርዶስ ደግሞ ብዙ ጥያቄ ጠየቀች። ስለ ዮሐንስ ራእይ 1:8 ያለውን አልፋና ኦሜጋ የሚለውን፣ ዮሐንስ 1:1 የሚለውን ሌላም እንደዚሁ ጠይቃለች። እስልምና ውስጥ ደግሞ ጠይቃለች። ስለ ጅን፣ ስለ ሸያጢን ያው ከዛ በፊት ያለውን ነበርሽ። ብራቦ ብራቦ። አልተቻሉም ልጆቼም፣ ሁለቱም ልጆቼ ናቸው። ፍርዶስም እኔን ተከትላ መታ ታዋርደኝ። ህሊና ያው እኔን ቀልብ ለማሸጥ ስለሆነ የጠየቀችውን ለመስማት ነበር። ያው እንግዲህ ሶስት ሀያትም አለች ባይዘወይ ከጎንሽ ሶስቱም የኔ ጉዶች ናቸው። ህሊና አልሰለመች ባይሰለሙም በቃ እንደዚህ ልጆች አሉኝ። ካልሰለሙ ልጆች አንዷ እሷ ናት። ኢንሻአላህ በተለ ይምራት። አሜን አሜን። አሁን ዙዙ ልትጠይቅ ነው ደግሞ። አሁን እሺ ዙዙዬ እንተዋወቅና ቀጥሉሽ። እሰማለሁ። ታወቁ ዙዙ። ዙዙዬ ሚውት ነሽ ውዷ።